አያናዳችሁም? ግን ይህን አንድ ስኪል ማስተር ባለማድረጋችሁ ምክንያት የምታጡት የሥራ ብዛት እጅግ የማይታመን ነው። አብዛኞች ግን ይህን ስኪል ብቻ ማስተር በማድረግ በርካታ ሚሊዮኖችን መስራት ችለዋል። በዛሬው ቪዲዮ እናንተ እንዴት ማንኛውንም አይነት ነገር ለማንኛውም ሰው በየትኛውም ሰዓት መሸጥ እንደምችሉ ነው ማሳያችሁ ማለት ነው። ቤዝድ ኦን ሳይንስ ሪሰርች የተደረጉ ሳይኮሎጂካል ሜቶዶችን ጨምሮ እያንዳንዱን የሴልስ ቲፖችን ሰጣችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። በመጀመሪያ ማንኛውም አይነት ዕቃ ከመሸጣችን በፊት እንዴት ገዢዎችን ፓወርፉል በሆኑ ቃላቶቻችን ማሳመን እንችላለን ወይም አቴንሽናቸውን ማግኘት እንችላለን። የተለያዩ ፓወርፉል የሆኑ ሜቶዶችን መጠቀም አለብን ማለት ነው። ገና ከመጀመሪያው ምንም እንኳን ቀላል ቢመስሉንም እጅግ በጣም አስፈላጊና ማንኛውም ነገር ከመሸጣችን በፊት መጠቀም ያለብን ሜትር ነው። ለምሳሌ ቀለል አድርገን ብንወስደው የሆነ ነገር ከመሸጣችን በፊት እንዲህ ማለት እንችላለን። አሁንም ማሳያችሁ ነገር ለእናንተ ብቻ ሳይሆን እናቴም እዚህ ነገር ላይ ኢንቨስት እንድታደርግ በጣም ሪኮመንድ ነው ማድረጋት ብላችሁ ሴንቴንሳችሁ መጀመር ትችላላችሁ። ወይም ለምሳሌ የሆነ ሰዓትን እየሸጥኩ ከሆነ ሴንቴንሴን ቀለል አድርጌ ራስክን ልክ እንደ ዘመናዊ ሰው ትቆጥረዋለህ ብዬ እኔን የሚገዛኝን ሰው ጠይቄ አሻሻጤን መጀመር እችላለሁ ማለት ነው። በዚህ ሰዓት ይሄ አይምሯቸው ላይ ጥያቄ ይፈጥርባቸዋል። ራሳቸውን እንደ ዘመናዊ ሰው ማየትም ይጀምራሉ። ለዛ የእናንተ ሰዓት ላይ በቀጥታ ኢንቨስት ያደርጋሉ ማለት ነው። ይህም ራሳቸውን ዘመናዊ አይደላችሁም ተብሎ ሊያስገምታቸው ወይም ሊያስጠራቸው ስለሚችል ከዛ ስጋት አንጻር በቀጥታ ራሳቸውን እንደ ዘመናዊ ሰው በማየት ሰዓታችሁን ይገዛሉ ማለት ነው። ቀጥሎ ማድረግ ያለባችሁ ከማውራት ማሳየት ነው። ይህም ማለት ነው ለምሳሌ የሆነ የምንጣፍ ማጽጃን የሸጣችሁ ከሆነ ስለዛ ምንጣፍ ማጽጃ ቁጭ አርጋችሁ ገዢዎቻችሁን ለብዙ ሰዓታት ከምታስረዷቸው በቀላሉ የዚህን የምንጣፍ ማጽጃ ፓወር ማሳየት ትችላላችሁ። ይህም ማለት የምንጣፍ ማጽጃውን በማብራት እንዴት ፓወርፉል እንደሆነ ወይም ቆሻሻን የመሳብ አቅሙን በተግባር ማሳየት ይመረጣል ማለት ነው። ወይ ደግሞ ለምሳሌ የሆነ ሱፍ እንዲገዟችሁ ከፈለጋችሁ ግድ የለም አንድ ይህን ሱፍ ሞክረው በሉት። ከሞከሩት በኋላ ምን ተሰማህ? ራስክን እንደ ከባድ የሙቪ ካራክተር የሆንክ ያክል የተሰማ አይደለም ብላችሁ ጠይቁት። አዎ ሲላችሁ አይገርምም? ይህ ሱፍ ታዋቂው የፊልም አክተር ጄምስ ቦንድ ራሱ የሚለብሰው የሱፍ አይነት ነው ብላችሁ ሱፉን መሸጥ ትችላላችሁ ማለት ነው። በዚህ ሰዓት መረዳት ያለባችሁ አንድ ትልቅ ነገር ማንኛውም ሰው እናንተ የምትሸጡትን ነገር አይፈልጉም። እነሱ የሚፈልጉት ኢሞሽን ወይም ስቶሪውን ነው። ያን ዕቃ የሚገዙት የሆነ ነገር አይምሯቸው ላይ ስላለ ነው። ለዛ ነው ከመሸጣችሁ በፊት ለሚገዟችሁ ሰዎች ስቶሪውን አዘጋጅታችሁ መንገር ያለባችሁ። ያ ስቶሪ እናንተን ዕቃ እንዲገዟችሁ የሚያደርግ ነገር ነው። እናንተም ራሳችሁን ምን አይነት ፕሮብለም ወይም ምን አይነት ችግር ነው መቅረፍ የሚፈልጉት የኔ ደንበኞች ብላችሁ በመጠየቅ ይህን ፕሮብለም እንዴት ሶልቭ ማድረግ እንደሚችሉ መርዳት አለባችሁ ወይም መንገር አለባችሁ ማለት ነው። ስለዚህ እንደነገርኳችሁ ሰዎች የሚገዙት ኢሞሽን ነው። ያ ኢሞሽን የሆነ ነገር ያመለጣቸው ይመስላችኋል። ብዙ ሰው ይህን ፋሽን የተከተለ ብዙ ሰው ይህን ነገር የለበሰ ለምንስ አልለብሰውም ብለው አይምሯቸው ላይ ፊር ይፈጠራል። እናንተም በዛ መልኩ በደካማ ጎናቸው ገብታችሁ ነው የምትሸጡት ማለት ነው። ለዛ ነው ከመሸጣችሁ በፊት የሚገዙት ዕቃ ቫልዩ ከፕራይሱ የበለጠ አንደርስታንድ እንዲያደርጉት ማድረግ ያለባችሁ ማለት ነው። በዚህ ሰዓት ግን አንድ መጠንቀቅ ያለባችሁ ነገር ቢኖር ኦቨር ሴል ማድረግ የለባችሁም። ይህም ማለት ምን ማለት ነው? ዝም ብላችሁ ስለሚጠቀሙት ጥቅም ወይም ስለሚያገኙት ነገር ከመለፍለፍ አንዳንዴም ስለሚገጥማቸው ጉዳት ማውራት አለባችሁ። ለምሳሌ የሆነ የቪዲዮ ኤዲተር መቅጠር ከፈለጋችሁ ለኔ ለ5 ሰዓታት ያክል ጠረጴዛ ላይ ቁጭ ብለህ ትሰራልኛለህ፣ ብዙ ከባድ ስራ ይኖረዋል፣ ነገር ግን አሁን ከምታገኘው ገቢ 3 እጥፍ እከፍልሃለሁ ብላችሁ መንገር ትችላላችሁ። በዚህ ሰዓት ሴንቴንሳችሁን የጀመራችሁት ከኔጌቲቭ ወደ ፖዚቲቭ ስለሆነ የበለጠ ሴንስ ይሰጣል። ማለትም ከሚገጥማቸው ጉዳት ወደሚያገኙት ጥቅም ነው ሄዳችሁት። አብዛኛው ሰው ግን ከሚያገኙት ጥቅም ወደሚገጥማቸው ጉዳት ስለሚሄድ ሰክሰስፉል አይሆኑም ማለት ነው። ሶስተኛው ደግሞ እንዴት ፕሮዳክታችሁን ማኔጅ ማድረግ እንደምትችሉ እና መሸጥ እንደምትችሉ ማወቅ አለባችሁ። ለምሳሌ የሆነ ሰው ከእናንተ ኤ፣ ቢ እና ሲ የሚባሉ ፕሮዳክቶችን ሊገዛ ከመጣ እናንተ ሲ እኛ ጋር የለም፣ ነገር ግን አስፓልቱን ተሻግረ የሆነ ሱቅ አለ እዛ ጋር መግዛት ትችላላችሁ።
እኔ ጋር ግን ኤና ቢን ልስጥ ትሉታላችሁ ማለት ነው። እነሱም እሺ ስንት ነው ዋጋው ሲሏችሁ እናንተም በጥቅማቸው አንጻር ከሆነ ሲን አስወጣላችኋለሁ፣ ነገር ግን ኤና ቢ አጠቃላይ ይህን ያህል ነው ትሏቸዋላችሁ። ከዛም በመቀጠል እነሱ አይ በጣም ተወደደ ሲሏችሁ እናንተ ቢን ማስወጣት ትችላላችሁ፣ ነገር ግን ቢ ለዚህ ፕሮሰስ እንደዚህ አይነት ጠቀሜታ ስላለው ያስፈልጋችኋል ብላችሁ መናገር አለባችሁ። እናንተ የምታስወጡትን እቃ አንድ ነገር ለመሸጥ ወይም ለእናንተ ጥቅም ብላችሁ እቃዎችን ከመቀነስ የምትቀንሷቸውን እቃ ጥቅም መናገር አለባችሁ። ያኔ እነሱ እውነት እያወራችሁ እንደሆነ ስለሚሰማቸው እቃውን ይገዛችኋል ማለት ነው። እናንተ የምትሰጡት ሰርቪስም ከሌሎች እጅግ በጣም ለየት ማለት አለበት። ለምሳሌ ሌሎች ጋር የሆነ አበባ በጥቁር እቃ ከሆነ የሚሸጠው እናንተ ጋር ግን ያ ጥቁር እቃ ልክ ራሱ እንደሆነ የሆነ ብልጭልጭ ነገሮችን የሚያማምሩ ነገሮችን ጨምራችሁ ዲኮሬት አድርጋችሁ መሸጥ አለባችሁ። በዚህ ሰዓት እናንተ የተለያዩ ዲፍረንት የሆኑ ፕሮዳክቶችን ስታቀርቡ ብዙ ሰዎችን አትራክት ማድረግ ትችላላችሁ ማለት ነው። እነዚህ 3 እቃዎች እንደምታያቸው የመጀመሪያው 10 አይተሞችን ይይዛል፣ ዋጋው በጣም ውድ ነው። ሁለተኛው 7 አይተሞችን ይይዛል፣ ዋጋው መካከለኛ ነው። ሶስተኛ ያለችዋ 2 አይተም ነው የምትይዘው፣ በጣም ርካሽ ናት። እንደዚህ አይነት ዲፍረንሺየት የሆኑ ፕሮዳክቶችን መጀመሪያ ክሬት ታደርጋላችሁ ማለት ነው። እንደዚህ አይነት ፕሮዳክቶችን ክሬት ካደረጋችሁ በኋላ የእናንተ 100% ፎከሳችሁ ሊሆን የሚችለው ወይም መሆን ያለበት መሀለኛው ፕሮዳክት ላይ ነው። መሀለኛውን ፕሮዳክት ወይም መካከለኛ ፕራይስ ያለውን ፕሮዳክት የእናንተ እጅግ በጣም መሸጥ ያለበት ፕሮዳክት መሆን አለበት። ለዛ ነው የመጀመሪያው ፕሮዳክት በጣም ውድ የሆነው፣ ብዙ ሰዎች ሊገዙት አይፈልጉም። ያችኛዋም ትንሿንም በውስጧ የምትይዘው አይተም ዝቅተኛ ስለሆነ ብዙ ሰዎች አይፈልጓትም ማለት ነው። 3 ፕሮዳክቶችን ማዘጋጀታችሁ እጅግ በጣም በቂ ነው። ከዛ በላይ መሆን የለበትም፣ ማነስም የለበትም። ስለዚህ ትክክለኛ ፕራይስንና ምርጫ ማቅረብ ነው ዋናው ነገር ማለት ነው። እነሱም ምንም ፎርስ ሳታረጓቸው በራሳቸው ከ3ቱ ፕሮዳክት መርጠው ይገዛሉ ማለት ነው። አራተኛው ጥያቄን መልሶ መጠየቅ ሲሆን ለምሳሌ የሆነ ሰው እቃ እንዲገዛችሁ ስትጠይቁት አይ እኔ አልፈልግም ካላችሁ በቀጥታ መጠየቅ ያለባችሁ ጥያቄ አለ። ይህም ቀስ ብላችሁ አዎ ይገባኛል፣ በቀጣይ ጊዜ ይሄ እቃ ሲያስፈልጋችሁ ወደ እኔ ደውላችሁ መጠየቅ ትችላላችሁ ብላችሁ መንገር አለባችሁ ማለት ነው። ያኔም ይህ እቃ ሲያስፈልጋቸው በቀጥታ ወደ እናንተ በመጀመሪያነት ይደውላሉ ማለት ነው። ወይም ደግሞ እናንተ ደውላችሁ ባለፈው እንዲቀየርላችሁ የፈለጋችሁት ነገሮች በሙሉ አስተካክለን ስራችንን ጀምረናል፣ አሁን መጣችሁ ቪዚት ማድረግ ትችላላችሁ ብላችሁ እነሱን መንገር ትችላላችሁ ማለት ነው። ሌላኛው ነገር ደግሞ ትክክለኛ ገዢዎቹ ነው እንደውላችኋለን ሲሏችሁ ወይም እናንተ ይሄ ያለን መግዛት ትፈልጋላችሁ ወይ ስትሏቸው እሺ እደውላችኋለሁ ካላችሁ በጭራሽ ሁሉም ሰው እንደሚለው እሺ ብላችሁ ስልኩን እንዳዘጉት ማለት ያለባችሁ የሆነ ሰው መልሼ እደውላለሁ ብሎ ደውሎልን አያውቅም። እኔና እናንተ ዛሬ ቢዝነሱን ለመፈጸም ምን ማስተካከል አለብን? ንገረኝ፣ ችግር የለውም። ምንድነው መስተካከል ያለበት? ፕራይሱ ነው ወይስ ሎኬሽናችን ነው? ችግር የለውም፣ አሁኑኑ ሶልቭ እናደርገዋለን ብላችሁ ንገሯቸው። ሌላኛው የጥያቄ ሜትር ደግሞ የእነሱን ቫልዩ ወይም ከእናንተ ምን እንደሚፈልጉ ጥንቅቅ አድርጋችሁ ማወቅ አለባችሁ ማለት ነው። አሁን ምነግራችሁን 5 ጥያቄዎች ሚቲንግ ስታደርጉ የእናንተ ክላይንቶች ጋር በመጠያየቅ የሚፈልጉትን ነገር በደንብ ማወቅ ትችላላችሁ። የመጀመሪያው ዛሬ እኛ ጋር መጣህ እንድታወራ ምን አነሳሳህ? ሁለተኛው በዛሬ ሚቲንጋችን ምን መፈጸም ወይም ምንን አኮምፕሊሽ ማድረግ እንፈልጋለን? ሶስተኛው አሁን ላይ የት ነው ያላችሁት? የዛሬ 5 ዓመትስ ቢዝነስን የት ላይ ታገኘዋለህ ብላችሁ በመጠየቅ የእናንተን ቢዝነስ ልክ መሃል ላይ እንዳለ ድልድይ ማገናኛ አድርጋችሁ መጠቀም ትችላላችሁ። ይህም ማለት እነሱ ድሪም የሚያደርጉት እና አሁን ያሉበት ደረጃ ላይ እናንተ ለነሱ ስኬት ሚስጥር ናችሁ፣ ለነሱ ስኬት ድልድይ ናችሁ ማለት ነው። ይህን በመጠቀም ቢዝነሳችሁን ልክ እንደ ድልድይ እንዲያስቡት በማድረግ ፕሮሞት ማድረግ ትችላላችሁ ማለት ነው። አራተኛው ጥያቄ ችግሩ ምንድን ነው? ለምን ያህል ጊዜስ ይሄ ችግር አብሯችሁ ነበር? አምስተኛና የመጨረሻው ደግሞ ይሄ ሚቲንግ ያሰብነውን ነገር ሙሉ በሙሉ አኮምፕሊሽ ቢያደርግ ያሰብነው ወይም ያ ነገር ምን ሊመስል ይችላል ብላችሁ መጠየቅ ትችላላችሁ።
ልብ በሉ። እነዚህን 5 ጥያቄዎች ሲጠይቋቸው ጸጥ ብላችሁ ማዳመጥ ነው ያለባችሁ ማለት ነው። ሲያወሩ አስጨርሷቸው። ኖት ከቻላችሁ ያዙ። 5ኛውና የመጨረሻው የሚሆነው ዋጋው ምን ያህል ነው ተብለን ስንጠየቅ የምንሰጠው መልስ ነው። 90% ማለት በሚቻል መልኩ የሆነ ቢዝነስ ሂዶ ፌል የሚያደርገው ዋጋ ላይ ሲደርስ ነው። ስለዚህ ምን ያህል ነው ተብላችሁ ስትጠየቁ መስጠት ያለባችሁ መልስ ፕሮፌሽናል መሆን አለበት ማለት ነው። አንዳንድ ቲፖችን ልስጣችሁ። በቀጥታ ዋጋውን ከመናገር መጀመሪያ ዲፔንድ ያደርጋል ብላችሁ ተናገሩ። ስለዚህ የሆነ ሰው ይሄ ዕቃ ምን ያህል ነው ሲላችሁ ያው እሱ ዲፔንድ ያደርጋል፣ አንተ የፈለግከው በዚህኛው ነው ወይስ በዚህኛው ነው ብላችሁ ጠይቁት። ልክ እንደዛ ብላችሁ መጨረሻ ላይ ዋጋው ላይ ስትደርሱ ግን ሬንጅ ብትሰጧቸው ይመከራል። ማለትም አይ ይሄኛው ዋጋው ከ5000 እስከ 10000 ነው ወይም ደግሞ ከ8000 እስከ 12000 ነው የሚባለው ብላችሁ ብትናገሩ ይሄ የበለጠ ሰክሰስፉል ይሆናል ማለት ነው። ወይም ደግሞ የሆነ ስፔሲፊክ የሆነ ፕሮዳክት ከሆነ ዋጋውን በቀጥታ ከምትናገሩ መጀመሪያ የዛን ዋጋ ከፍ አድርጋችሁ ጥሩት። ማለትም የሆነ ዕቃ 80000 ብር ከሆነ የሚሸጠው እናንተ ስንት ነው ሲላችሁ ያው እንግዲህ 150000 ብር ነው አልልህም ዋጋው 80000 ብር ነው ትሉታላችሁ። በዚህ ሰዓት ኤክስፔክቴሽናቸውን ከፍ አድርጋችሁ በቀጥታ ስላወረዳችሁት ዋጋውን ትንሽ አድርገው ያስቡታል። ስለዚህ በቀጣይ የሆነ ሰው ዕቃ ሲጠይቃችሁ የዛን ዕቃ ከፍተኛ ፕራይስ በመጥራት በቀጥታ ደግሞ ወረድ አድርጋችሁ ትናገራላችሁ። ልክ እንዳሳያችሁ ቀላል ነገር ነው። ለምሳሌ አንድ እስክሪብቶ 20 ብር ከሆነ የሚሸጠው እናንተ ስንት ነው ሲሏችሁ ያው እንግዲህ 40 ብር ነው አልልህም መቼስ ዋጋው 20 ብር ነው ትሉታላችሁ። አንዳንድ ሰዎች ግን ምንም አይነት ስትራቴጂ ብትጠቀሙ ስካም እያደረጋችኋቸው ወይም እየሸወዳችኋቸው ሊመስል ስለሚችል እነዚህን ቃላቶች ከመጠቀም ጠንቀቅ በሉ። ማለትም በምትሸጡበት ሰዓት እነዚህን ቃላቶች ፈጽሞ መጠቀም የለባችሁም ማለት ነው። የመጀመሪያው እመነኝ የሚለው ቃል ሲሆን ሁለተኛው ደግሞ አንዴ የሚለው ቃል ነው። አንዴ የሚለው ቃል ኮንፊደንስን አይገልጽም። ለምሳሌ የሆነ ቃል ለማሳየት ከፈለጋችሁ እና አንዴ ይህን ቃል አሳያችሁ ከምትሉት ተከተለኝ ይህን ማሳየኝ ዕቃ ትወደዋለህ ብትሉት የበለጠ ኮንፊደንት እና በደንብ የተረጋጋ ሳውንድ ነው ማለት ነው። ሶስተኛው ደግሞ ምናልባት ነው። ምናልባት ከምትሉ ማለትም የሆነ ነገርን ስታሳዩ ምናልባት ይሄ ነገር ችግርህን ሊፈታ ይችላል ከምትሉ ኮንፊደንት በመሆን ይሄ ነገር ችግርህን ይፈታዋል ብላችሁ ሴንቴንሳችሁን ተናገሩ። ኮንፊደንሳችሁን ወይም በቢዝነሳችሁ ምን ያህል እንደምትተማመኑ አሳዩ ማለት ነው። ሌላኛው መጠቀም የሌለባችሁ ቃል ደግሞ ቺፕ የሚለው ሲሆን ማለትም ርካሽ ሲሆን ሰዎች እናንተ ጋር ዕቃ ሲገዙ ይሄኛው ርካሽ ነው ከምትሏቸው ይሄኛው አፎርድ ይደረጋል ወይም ገንዘብ ቆጣቢ ነው ወይም ደግሞ ከፍተኛ ቫልዩ አለው ብላችሁ መግለጽ ትችላላችሁ ማለት ነው። ያለምንም ጥርጥር አሁን ያሳየኋችሁ ቴክኒኮች የምትጠቀሙ ከሆነ ቢዝነሳችሁ 100% ሰክሰስፉል ነው የሚሆነው ማለት ነው። ይህን ቪዲዮ የምታዩት ሰዎች ተቀጥራችሁ የምትሰሩ ከሆነ አሁን ባሳየኋችሁ ሜቶዶች አሪፍ ስራ ከሰራችሁ በኋላ የደሞዝ ጭማሪ መጠየቅ እንዳትረሱ። ምክንያቱም ሳይኮሎጂውም እንደሚለው ከሆነ አሪፍ ስራ ከሰራችሁ በኋላ የደሞዝ ጥያቄ ጠይቁ ይባላል። አሁን ያሳየኋችሁ ቴክኒክ ከተጠቀማችሁ 100% ሰክሰስፉል ነው የሚሆነው ማለት ነው ቢዝነሳችሁ። ቪዲዮ እንደተመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለሁላችሁም መልስ ምሰጥ ይሆናል። በቀጣይ ቪዲዮ እስከማገኛችሁ ድረስ ይመቻችሁ።